አስር ከተማ በምትባል ሀገር መካከል ወደ ገሊላ ባህር ወጣ። እሺ ደንቆሮና ዲዳ ኮልታፋ እሺ ደንቆሮና ኮልታፋ ማይናገር የነበረን ሰው ወደሱ ምን አሉ አመጡ። ከዛስ እጁም ይጭንበት ዘንድ ለመኑት። እነሱ ምን አሉ? እነሱ እጅህን ጫንበት ብለው ለመኑት። እሺ ከህዝቡም ለይቶት ለብቻው ወሰደው። ጣቶቹንም በጆሮቹ አገባ። እንትፍም ብሎ ምላሱን ዳሰሰው። ወደ ሰማይ ማሳቀበና አይቶ ቃተተና ኤፍታ ምን አለው? ኤፍታ ከዛስ ምን ማለት ነው? እርሱም ተፈታ ተከፈተ ማለት ነው። ኢየሱስ ጌታ ነው። ከዛስ ወዲያውም ጆሮዎቹ ተከፈቱ። የምላሱ ምስራቶች ምን አለ? ተፈታ። አጣርቶም ተናገረ። ዙማ ሃባባ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 ാാാ ኤይ ኢየሱስ ያድናል። ከዛ ይልቅ ጌታ ኢየሱስ እንደኛ አይደለም። ለማንም አትናገሩ ብሎት ሄደ። አሜን። ይሄን ነገር ለማንም አትናገሩ። አሜን ነው። ያቃላ ሰውን ስለሚያውቀው ነው። ቢላቸው ባይላቸው ማውራታቸው አይቀር። ምናልባት ትንሽ የካሳነሱት ብሎ ለማንም እነሱም ደግሞ ይላል ምን አሉ? እነሱም ወዲያው ጆሮቹ ተፈቱ፣ ለመላኩ አስራት ተፈታ። ኦኬ ለማንም አትናገሩ ብሎ አዘዛቸው። እሺ እነርሱ ግን ባዘዛቸው መጠን እሺ ባዘዛቸው መጠን እጅግ አወሩ። ኢየሱስ ጌታ አሜን። ኢየሱስ ጌታ በቃ ያውቃል። እሱ ጌታ ራሱ ያውቃል። አታውሩ ቢል ቢያውልም እንደሚያወሩ ያውቃል። ኢየሱስ ጌታ አሜን ነው። አታውሩ ማለቱ ጥቅሙ ነው። እንደውም ትንሽ ቦታ ደርሷል። አውሩ ቢል ኖሮ ምንድነው ብዬ አሰብኩኝ። ይኸው በጌታ ፊት አውሩ ቢላቸው ምን ሊያደርጉ ነበረ ብዬ አሰብ። እጅግ ካወሩ አታውሩ ብላችሁ ተባረክልኝ እግዚአብሔር ሰው። ይኸውልህ ጌታ ኢየሱስ ወደ ሲዶናና ከዛ መጣና ወደ አሰር የምትባል ከተማ መጣ። እዛ ከተማ ልክ ገና ሲገባ ይህንን ሰው ይዞ መጣ። ይህን ሰው ይዞ መጡና ሰዎቹ በእነሱ አስተሳሰብ እንዲፈወስላቸው የፈለጉት እጅ ምን በሉት ጫንበት ብለው ለመኑት። የእነሱን አስተሳሰብ ነው የፈለጉት። እሱ እንዴት መስራት እንደሚፈልግ ምናምን አያውቁም ገና። ስታመጣ ተፈወስ ብትል አንድ ጉዳይ እነሱ ግን ምናምን እጅህን ምን በል ጫንበት። ዛማ ካቶቬንዳ ጂማ ፕራዶስ ቴሌቬን እጅህን ምን በል ጫንበት አሉት። ይኸውልህ ብዙ ሰዎች በዚህ ዘመን እነሱ እንደፈለጉት እንድንሄድላቸው ይፈልጋሉ። እነሱ በቃ ያሉት እነሱ የተናገሩት እንዲሆን በእነሱ አካሄድ እንዲሆን። የእግዚአብሔር መንፈስ ደግሞ እግዚአብሔር መንፈስ ቅዱስ እንደወለደ ብቻ ነው የሚሆነው። መንፈስ ቅዱስ ባልወደደው ብትሄድ ብቻህን ትሄዳታለህ በጌታ ፊት። መንፈስ ቅዱስን ሳትሰማ አይኔ ሰዎችን ላስደስት ብትል ከዛ የሆነ ሰዓት ይከተላል። ዞር ስትል የለም። ያኔ ብቻህን እየታገልክ ነው አንተ ራስህ ሰዎች በሚመቻቸው መንገድ ዋ እያልክ ድምፅህን እያሳመርክ እየተጫጫህ ከሆነ ሰዓት በኋላ ኳኳት ይሆንብሃል። መንፈስ ቅዱስን መልመድ ተማሩ። መንፈስ ቅዱስን ብቻ መስማት ተማሩ። እውነቴን ነው የምላችሁ። ሰዎች ሁሉ ጊዜ እነሱ እንደፈለጉት ነው በቃ ማለት በቃ እንድትሄዱ የሚፈልጉት። ቦይ አበጁልሃል። አንተ በዛ ቦይ እሄዳለሁ ካልክ ቦዩን ተከትሎ መጨረሻ ላይ ገደል ይከቷል። ዛሬ አምናለሁ ገደብን ጥሳችሁ ትወጣላችሁ። ሰዎች ባስቀመጣላችሁ ስፍራ ሰዎች ባስቀመጣላችሁ የሆነ ቦይ የሆነ ገደብ አይደለም። እግዚአብሔር በሚያፈስግን ትሄዳለህ። በአራቱም አቅጣጫ በዚህም በዛም እየጨመርክ ትሄዳለህ። ሚካቫኖሴፔ ኢየሱስ ጌታ እና እጅን ጫንበት ብለው ሲለምኑት ነው አለ። የዚህኛው ቀላል ሌላ ነው አለ። አሰራር ልዩ ነው አላቸውና ጠራው። ከዛ በኋላ ለብቻው ወሰደዋል። አይ ከአይምሯቸው በላይ ሆነ ፎስ ሊያደርግ ስለሆነ ለብቻው ምን አለ ወሰደዋል። አንዳንዴ እግዚአብሔር ለብቻ ያስቀመጣችሁ ሰዎች አሉ። የደበቃችሁ ሰዎች አላችሁ። ሊሰራችሁ ነው። ከሰዎች ገለል ያረጋችሁ ሰዎች፣ ከሰዎች ያራቃችሁ ሳትፈልግ ሰው ማይጠጋ ሳትፈልግ አንተ እንዴት እንደራካቸው እንኳን ሳታወቅ ሰዎቹ እንዴት በቃ በምን መቼ እንደራካቸው ሳታቅ ርቃ በምድረ በዳ ቁጭ ብላል። ርቃ ቤት ቁጭ ብላል። ርቃ በቃ ጌታን ትጠብቃል። ርቃ ቁጭ ብላል እኮ እግዚአብሔርን ያመጣ መጽሐፍ ሲናገር ወደ ምድረ በዳ መወስዳታል ይላል። የልቧንም እነግራታል። ብዙ ሰዎችን ጌታ ለይቶ እየወሰዳቸው ከሆነ ጫጫታ ከሆነ ሁካታ ጫንበት እጅን ጫንበት ምናምን ከሚል የሆነ ዞር አድርጎሃል ጌታ
ዞር ያደረጋችሁ ሰዎች ዛሬ ኤፍታ አለ። ከፊት ለፊታችሁ ኤፍታ ሊሆን ከፊት ለፊታችሁ ኤፍታ ሊሆን ነው። እስቲ ሊከፈት ነው በሉ። ሊከፈት ነው በሉ። ዛሬ ይከፈታል። እውነቴን ነው የምላችሁ። ዛሬ በማለዳ እንድምፅ ሰምቻለሁ። የአንድ ሰው ነገር ድጋሚ ላይዘጋ ኤፍታ ይሆናል። ድጋሚ ማንም ላይሰው፣ ድጋሚ ገደብ ላይኖረው፣ ድጋሚ ይኸውልህ ዝም ብትል አንተ ራሱ ከተማ ሁሉ ሊያወራ፣ አንቺ ዝም ብትይ ምድሪቷ ሁሉ ልትናገር፣ አንተ ዝም ብትል ከተማ ሁሉ ሊናገር። ያንተ ነገር ኤፍታ ሊሆን ነው። ያንቺ ነገር ኤፍታ ሊሆን ነው። እስቲ የኔ ነገር በል እስቲ ኤፍታ ሆነ፣ ተከፈተ። ይከፈት በኢየሱስ፣ ይከፈት በኢየሱስ፣ ይከፈት በኢየሱስ። ኢየሱስ ያድናል። እና ወደ ጥግ ወሰደው። ቁጭ በሉ ተባረኩ። ወደ ጥግ ወሰደውና ከዛ በኋላ አስቡት፣ በዚህ ዘመን ቢሆን እጁን ከተተ ይላል። እጁን ምን አለ? ጆሮ ውስጥ፣ ከዛስ ምላስ ውስጥ ትፍ አለበት፣ ትፍ አለበት። አሁን እዚህ ጋር እንደዚህ አንድ ሰው ልብ ተፋ አገሉኝም፣ አገሉኝም። እውነቴን ነው ብለህ ለዚህ ነው ጌታ ኢየሱስ ወሰድ ያደረገው፣ ደበቅ ያደረገው። ለዚህ ነው ከአይምሯቸው በላይ ነው የሚሆነው እና ኮንፊዝ ነው የሚያደርጋቸው። ይሄ በቃ ሐሰተኛ ነው ያው ይሉታል ማለታቸው የማይቀርም ደግሞ የሚጨምሩለታል። ለዚህ ነው እግዚአብሔር መንፈስን ሰምተን በምናደርገው ነገር አደገኛ ልምምድ መጣ ይለዋል። ከባድ ነገር መጣ ይለዋል። ይኸው በቃ በዘበዘ። ሰሞኑን ማኔን በቃ ሸጠ ሲሉኝ ብሬን አምጡ። ይህም በትር የገዛለ በብር እውነታችሁን ተናገሩ። አትዋሸዋል። ገዝታችኋል? በብር ገዝታችኋል? ገዝታችኋል? አልገዛችሁማ። በቃ እንዲህ ነው ጠላት። ተናዷል፣ ተበሳሽቷል። አሁን ሸጠ እያለ እያስወራል። ቤቱን አጠና ተራረገው ይላል። አንዳንዱ ተነስቶ ጌታው ያተመጣሙ ይላል። መቼ ነው ይላል። ቆም ብሎ እኮ አይሰማህም። ምን በቃ አንደርስታንድ ማድረግ ራሱ የተሳነው ዘመን ነው። ዝም ብሎ በንፋስ የሚገመገም ትውልድ። እኔ ለአንድ ሰው እናሸጥኩ። ይኸው አኬዋ አለ። ይሄን እንጨት ገዝተናል። አጠናም ያለ ረጃጅም በቃ ሲቆረጥ ከፍለናል። ስንቀባይ ወርቃማ ጎልደን ስናደርገው ከፍለናል። አንድ ብር ግን እንደዚህ አድርጉ ብለን አልጠየቅንም። በጌታ ፊት ለማንም አልመልስም። እዚህ ስላላችሁ ነው። ይሄ ቪዲዮ አይለቀቅም። እዚህ ስላላችሁ ብቻ ለእናንተ ነግራችኋል። ጠላት ሁሉ ጊዜ እንደዚህ ነው። ይሄ ቪዲዮ አሁን አይለቀቅም። የፈለጉትን ይበሉ። እኔ ለማንም ልመልስ አይደለም፣ ግን ከስብከቴ ጋር እንድሰሙኝ። ጠላት እንደዚህ ነው። ወይኔ ሸጠው፣ ቸበቸበው፣ ቤቱን ጉዳ አደረገው። በቃ ማይለን ነገር የለም። ይሄ ሰው እኛን አይወክልም ይላል አንዳንዱ። በዚህ ጋር ይመጣ እኛን አይወክልም። ይሄ በፍጹም እኔ ሊወክል አይችልም። እኛን አይወክልም። እኔ ጴንጤ ነኝ ግን እኔን አይወክልም ምናምን ይለኛል። እኔ ሲጀመር እኔ ሰው ሊወክልም አልተጠራው። እኔ ክርስቶስ አምባሳደር የወከለኝ ሰማይ ነው። በሰማይ ነው መመራ። እስቲ ሰማይ ነው የወከለኝ በለስ። በክርስቶስ ነው የተወከልኩት። የምወክለውም ክርስቶስን ነው። እኔ እዚህ ጋር የማሳየው ክርስቶስን ነው፣ የምገልጠው ክርስቶስን። ሰዎችን ጴንጤ ልገልጥ አልተጠራው፣ ኦርቶዶክስን፣ ሙስሊም ማንንም ልገልጥ አልተጠራው። ክርስቶስን ግን ልገልጥ ተጠርቻለሁ። የተሰቀለውን ልሰብክ በእኔ እንዲታይ ግን እሱ ራሱ ነው የጠራኝ። እኔ ጓራ ፈልጌ እኮ ራሱ ጠርቶኝ። አሜን። ኢየሱስ ጌታ። በቃ ተጠርቻለሁ። ምንም ላደርግ አልችልም። ማንንም ልወክላል። አትወክለንም ይላል አንዳንዱ። አይወክለንም፣ አይወክለንም እየተከተለ ኢየሱስ ጌታ እና ጌታ ኢየሱስንም ልክ እንደዛ ነበር የሚያደርጉት። ወስዶ ዞር አድርጎ እንዲህ ትፍ ባይልበት ምላሱ ላይ ባይተፋበት በቃ ጉር ነበር። ሊደበድቡት ሊወግሩት ላይ ይችላል። እንኳን ለዚህ እኮ አንተ አሉት፣ አንተ አብርሃም ምናምን ትላለህ፣ አንተ ትላንት አለ እናውቅሃለን እኮ ምናምን እድሜህን ምናምን አሉት። ትላንት ነበርክ እንዴ ምናምን ይሉታል። ምን ወግር አሉት። ታምራት ስትሰራ ጥሩ ነው ምናምን መልካም ነው አሉት። ግን በቃ ራስን ከእግዚአብሔር ጋር ስላስተካከልክ እንወግርሃለን አሉት። በተናገረው ቃል ብቻ በቃ እንዴት አሉ። ፋይት ነው የሚያደርጉት። ኢየሱስ ጌታ። ዘንድሮ ከክብር ወደ ክብር ትሄዳለህ። ጠላቶች እያዩ ወደ ክብር ትሄዳለህ። አትቆምም። በኢየሱስ ብቻ እግዚአብሔር ይጥራ። አሜን። ኢየሱስ ጌታ። እስራኤላውያን እንደዚህ ያሉት ለኢያሱ ብቻ እግዚአብሔር ካንተ ጋር ይሆናል። እግዚአብሔር ካንተ ጋር ካለ ዘመናችን ሙሉ እንገዛለን። እግዚአብሔር ብቻ ከኔ ጋር ይሁን። አሜን። እግዚአብሔር ብቻ ካንቺ ጋር ይሁን። ማንም በፍጹም አያስቆመ። እስቲ አልቆምም በል። በፍጹም በል እስቲ ማካቶ ቬላ እና ለዚህ ነው ኮንፊዝ ይሆናልና ጂሰስም በቃ ወሰደና አሰራር ልዩ ልዩ ነው አለና እንጥፍ አለበት። ከዛስ
ወደ ላይ ሻቆ ቃተተ ይላል። የአንዳንድ ሰው ጉዳይ ከሰማይ ነው። የአንዳንድ ሰው ጉዳይ እላይ ነው ያለው። የአንዳንድ ሰው ጉዳይ እዚህም ተናግረ ለካስ እላይ መጸለይ አለበት። አሜን። ኢየሱስ ጌታ። የፈለገ ቢሆን ከላይ ኪው ቁልፉ መወርወር አለበት። ቁልፉ ካልተወረወረ እዚህ ጋር ብከፍተው ላይ ከፈት ይችላል እና ወደ ሰማይ ቃተተ ይላል። ቁልፉ ሊያወርደው ከዛ ወዲያው ቃተተና ከሰማይ ወርዱ ራሱ ተቀየረ። ልክ እዛ ጋር ሲደርስ በሂብሩ ነበር እያወራ የነበረው ተቀየረና ወዲያው አረማይክ ሆነና ኤፍታ አለ። ኢየሱስ ጌታ። አንዳንድ ሰው ዛሬ ቋንቋ ቀይረህ ትሄዳለህ። የረገሙ በእንግሊዘኛ ከሆነ በእንግሊዘኛ ነው ይገለብጠዋል። እንግሊዘኛ የሚችል ሰው ካለ ያግዘኛል። ዛሬ ከርሶችን እንገለባብጣል፣ እገለብጠዋል። በቻይንኛም ከሆነ በቻይንኛ እንናገራለን፣ እገለብጠዋል። በኢየሱስ የፈለገውን ቋንቋ ቢጠቀም ዛሬ ቋንቋውን ቀይር እንገለብጣል። አንተ የአንዳንድ ሰው ጉዳይ ለካስ በቋንቋው ትርጉም ይሰጣል። ስትናገረው ይከፈታል። ማካቶቤ እኔ አንዳንዴ እዚህ ጋር ቁጭ ብዬ በቃ ማላስበው መዝሙር ራሱ ይመጣልኛል። በቃ ኦሮምኛ ይሁን በቃ እኔ ራሴ አላውቀውም፣ ወላይትኛ አሁን ቅድም እንዳልኳችሁ ማለት በቃ ውስጤ ሙልት ስላለ ነው ዘምርልኛል እንጂ ወላይትኛው መዝሙር አውቄው አይደል፣ ግን በቃ ውስጤ ይሞላል። አሜን። ኢየሱስ ጌታ። ሲናገር የሚመታ መንፈስ አለ ማለት ነው። ሲናገር የሚመታ ስፒሪት አለ እና ጂሰስም ለዛ ነው በተናገረው ቋንቋ በሂብሩ መጣና እዚህ ጋር ሲደርስ አረማይ ይቀየረውና ቋንቋውን ቀየረ። ዛሬ አምናለሁ በኢየሱስ ቋንቋ ትቀየራል። ቋንቋ ይቀየራል። የሰማይ ቋንቋ ይቀየራል። ሉባሃዳ ሳባሃዲጋ ጁማ ክራዶስ ቴሌቪ አሜን። ኢየሱስ ያድናል። አንዳንዴ ከሰማይ ሲወርድ እኮ ወርድ ራሱ ይቀየራል። ወርድ ሳይሆን ልሳን ታወራለህ። ጌታ ኢየሱስ ቋንቋ የቀየረባቸው ቦታዎች አሉ። ተሰቅሎ እኮ ነው ያሉት ዕብራውያን ናቸው። አውርቶ ዕብራዊቱ ኤሎሄ ናማ ሰብክታኒ ያለ ወዲያው ቋንቋውን ቀይር ያለ እና ቋንቋ ፖይንት አላት። ኢየሱስ ጌታ። ዛሬ አምናለሁ በኢየሱስ ቋንቋ ይሰጣችሁ። እኔ ብዙ ቋንቋ ብችል ደስ ይለኛል። እውነቴን ነው የምነግራችሁ፣ ግን አልችልም። ግን እችላለሁ። እንደ ሌላው ሰው ያው እንደ ኢትዮጵያዊ ሁሉም ኢትዮጵያዊ እንደሚያደርገው ብዙ አይነት ወደ 100 ምናምን ቋንቋ ሰማለሁ፣ ግን አልናገርም። በጆሮዬ ግን ሰማለሁ። ኢየሱስ ጌታ ነው። ከዚህ በኋላ ትሰማለህ፣ ትናገራለህ። አሜን። ኢየሱስ ያድናል። ሰማለሁ፣ እናገራለሁ፣ ደግሞ አይቀርም። አሜን። እና ኤፍታ አለው። ኤፍታ ማለት ምን ማለት ነው? እስቲ ተፈታ፣ ተከፈተ በሉ። ዛሬ አንዳንድ ሰው ጉዳይ ይኸው መልእክት አለኝ፣ ኤፍታ ይሆናል። እስቲ አንድ ሰው ኤፍታ በል። እስክሪብቶ ይዛችኋል? እስክሪብቶ የያዛችሁ ኤፍታ እያላችሁ እጃችሁ ላይ ጻፉ። ኤፍታ 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 እያላችሁ በኢየሱስ ስም እናገራለሁ። ያንቺ በር ተከፈተ። ያንቺ በር በኢየሱስ ስም ተከፈተ። ለኔ ምስተኛል አኬዋ ኤፍታ እያላችሁ አሜን ነው። በህይወት ላይ በሮች ተከፈቱ። ኤፍታ እያለ ኢኮኖሚ ተፈታ፣ በሮች ተከፈተ። ኤፍታ ሆነልህ በኢየሱስ ስም። ኤፍታ ይዋላን ዛሬ ለጠላሲያ ራሱ ያቋል። አሜን ነው። የዘመናት ታሪክ ይቀየራል። የዘመናት ነገር በኢየሱስ ስም ይናገር። ይህ ሰው የቆየ ነው ታሪኩ። ይህ ሰው የረጅም ዘመን ነው፣ የረጅም ጊዜ ነው ታሪክ። እኔ ለምዶ ታውቃለህ፣ ፕሮፌቲክ አክሽን ስለምወድ ነው። ይቅርታ ኤልሳ አንድ ጊዜ እንደዚህ ያለ አንድ ንጉስን አገኘውና ምንድነው የምትፈልገው አለ። ሶሪያ ማሸነፍ አለ። ሶሪያ ማሸነፍ ፈልጋል። አዎ መሬቱን በያዝከው ቀስት ደብድብ አለው። ከዛ በኋላ ደበደበ። 3 ጊዜ ደበደበና አቆመ። ማቆም አልነበረብህም አለ። 5 6 ብደበድብ ኖሮ መሬቱን እኮ ነው እዚህ ጋር እየደበደበ 5 6 ብደበድብ ኖሮ ሶሪያ ሙሉ ለሙሉ ታጠፋ ነበር። እና እኔ ፕሮፌቲክ አክሽን ደስ ይለኛል። አሜን። ኢየሱስ ጌታ። ፕሮፌቲክ አክሽን ደስ ይለኛል። አጋቦስ ለጳውሎስ ሲናገር በሰንሰለት እጁን አሰረ ይላል። እጁን ወስዶ አስሮ ይህ ሰው ሲታሰራ ያለው ይላል። ነቢይ ስትሆን ፕሮፌቲክ ነገር ትጠቀማል፣ አክሽን ትጠቀማል። መንፈሳዊ ዓለም ላይ ምን እንደሚሆን ስለማቅ ኢየሱስ ጌታ። ጻፋችሁ? እስቲ ያሳዩ። ስልክ ላይ አላልኩም፣ እጅ ላይ ነው ያልኩት። ስልክ ላይ ጻፋችሁ ሰዎች እንዳት እጅ ላይ ነው ያልኩት። ኤፍታ አላችኋል። በኢየሱስ ስም ኤፍታ ይሆናል። ቤትህ ኤፍታ ይሆናል። ስኬትህ ኤፍታ ይሆናል። በረከትሽ ኤፍታ፣ ነገርሽ ኤፍታ፣ ያንቺ ነገር ኤፍታ። እመኑኝ፣ በዚህ ሳምንት ኤፍታ ይሆናል። በዚህ ሳምንት ኤፍታ ይሆናል። ዛሬ ኤፍታ በሚል መንፈስ ጸልያለሁ። የአንዳንድ ሰው በሮች ይከፈታሉ። ከዚህች ማታ ጀምሮ የሥራ በር ይከፈታል። የጤና በር ይከፈታል። የህይወት በር ይከፈታል። እስቲ ተከፈተ በሉ።